አብዛኞቻችን ኮንትራታችን ጨርሰን ወደ ሀገር ቤት መግባት ስናስብ የምናስበው እቃ መግዛት ነው። የቤት እቃ ሊሆን ይችላል፣ ልብስ ሊሆን ይችላል፣ እንዲሁም ደግሞ ሌሎች ነገሮችም። ሁላችንም የምንሰራው ስህተት ልክ ኮንትራታችን ሊያልቅ ስል ነው እቃ ለመግዛት የምንወጣ። ያን እቃ በጣም ውድ ነው የሚሆነው። የፈለግነውን ሳይሆን ያልፈለግነውን እቃ ገዝተን ወደ ሀገራችን እንገባለን። እኔ ከዛሬ 6 ወር በፊት 3 ልብሶችን ገዝቻለሁ በጣም በውድ ዋጋ። አሁን ላይ ግን ከኦንላይን ላይ የፈለግኩትን ዕቃ መርጬ በማይታመን ዋጋ እየገዛው እያጠራቀምኩኝ ነው። ወደ ሀገሬ ለመግባት 1 ዓመት ቀርቶኛል። እንግዲህ 1 ዓመት ሳይደርስ ከስር ከስር እየገዛውኝ እያጠራቀምኩኝ ነው ማለት ነው። ውድና ተከበራችሁ የሀናን ሚዲያ ቤተሰቦች፣ ለእስልምና እምነት ተከታዮች እንኳን ለኢድ ፈጥር በዓል በሰላም አደረሳችሁ። መልካም በዓል ማለት ፈልጋለሁኝ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ሆኖ ሀናን ሚዲያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከዛውት ልብሶች መካከል የተወሰኑትን እናያለን። የመጀመሪያ ጊዜ ኦንላይን ለልብስ ገዛ በጣም የሰራው ስህተት ምንድን ነው? እሱ እኔ የምለብሰው ሚዲየም ነው። ስለዚህ በቃ ሁሉም ልብስ ሚዲየም መሆነኝ መስሎኝ ሚዲየም ነው የመረጥኳቸው። ቀሚስ ሚዲየም ነው፣ ሱሪ ሚዲየም ነው፣ ሸሚዝ ሚዲየም ነው፣ ሁሉም ሚዲየም ነበር የገዛዋቸው እና እጄ ላይ ሲደርሱ አንዳንዶቹ በጣም ሰፊ ናቸው፣ 2 ሰው የሚያስገባ ማለት ነው። ስለዚህ ከኦንላይን ላይ በተለይ ደግሞ ከኦንላይን ላይ ልብስ ስትገዙ ሚዲየም በትክክል ሳይዙ ምን ያህል ነው ጽሑፍ ስላለው ጽሑፉን እያነበባችሁ ብትገዙ። ሌላው ደግሞ ምንድነው አንዳንድ ጊዜ ቀይ ልብስ መርጣችሁ ቡኒ ሊሆን ይችላል እጃችሁ ላይ የሚደርሰውና ፎቶ ላይ የምታዩትና ጽሑፉ ላይ ያለው ሊለያይ ይችላል። ስለዚህ ልብስ ስትገዙ ከኦንላይን ላይ የትኛውም ዕቃ ስትገዙ ከታች ያለውን ጽሑፍ በደንብ አንብብ። የትኛውንም ዕቃ አንዳንድ ጊዜ በቃ እኔ ከ170% በተለይ ቅናሽ ነው ብዬ ያገኙትን ልብስ ነበር የገዛውኝ እና በጣም ለእኔ ቅናሽ ነበረ። ግን የገዛሁትን ልብሶች የመጀመሪያ ጊዜ የገዛሁትን ልብሶች ሁሉንም ለብቻ አስቀምጫቸዋለሁ። ለእኔ አይሆነኝም፣ ሌላ ሰው ደግሞ ይሆናሉ። እኔ የሰራው ስህተት ይህን ነው፣ እናንተ እንዳሰሩ ነው። ዛሬ እኔ እቃይን በሙሉ የገዛኋቸው አሁን የምታዩትን ልብስ የገዛኋቸው ከቲሙ ነው። መጀመሪያ እዚህ ሀገር የገዛኋቸው 4 ልብሶች ብቻ ናቸው። 4ቱም ቦርድ ነው ገዛኋቸው፣ ለብቻ አስቀምጫለሁ። ከቲሙ ላይ እቃ ሲገዛ መጀመሪያ ላይ ሁሉም የገዛኋቸው እቃዎች የሚሆኑኝ የለም። አሁን ላይ ግን ስለለመድኩኝ የትኛውንም እቃ ሲገዛ ጽሑፉን በደንብ አነባለሁ፣ ጊዜ ወስጄ አያለሁ። አንድ ልብስ ከ3-4 ጊዜ በላይ ነው የማየው። የኔ ምርጫ እንግዲህ አብዛኛውን ጊዜ ሱሪ ነው። እንግዲህ የብዙዎቻችን ቀሚስ ሊሆን ይችላል። ቀሚስ አንዳንዴ ብቻ ነው የምለብሰው። በተለይ ደግሞ ጃምብ ሱቶች፣ አጠቃላይ ሱሪዎች ኢትዮጵያ ውስጥ በጣም ውድ ናቸው። እኔ እንኳን ኢትዮጵያ በነበርኩበት ከዛሬ 2 ዓመት በፊት አንድ ሱሪ 5000 ብር ነበር ያኔ ማለት ነው። አሁን ላይ ያለውን አላውቅም። እነዚህን የምታዩት ልብሶች በሙሉ እንዳለ አጠቃላይ ከ1800 በታች ናቸው። 1800 ትልቁ ብር ነው ማለት ነው። እዚህ የምታያቸው ልብሶች፣ እነዚህ ልብሶች አሁን ላይ ደግሜ ለመግዛት ፈልጌ ለሰው አጣዋቸው። ይህን ልብስ የገዛሁት በጣም ቆይቷል፣ 3 ወር ምናምን ሞልቶኛል ማለት ነው። አንዳንድ ጊዜ አሁን የምትገዙት እቃ በኋላ ላይ ላይኖር ይችላል፣ ቲሙ ላይ ላይኖር ይችላል ማለት ነው። ቲሙ ላይ ብዙ እቃዎች አሉ፣ ልብስ አለ፣ ካሜራ አለ። በተለይ ደግሞ ዩቱብ የምሰሩ ካሜራ አለ፣ ስልኮች አሉ። ግን ደግሞ ስልኮች ይሄናል አያስተማምኑም። ካሜራዎቹ ግን በጣም ቆንጆ ካሜራ እኔ ራሱ ያየሁት አለ፣ ግን አልገዛሁም፣ በጣም ውድ ነው። ስለዚህ የትኛውንም እቃ ስትገዙ ልብስ፣ የትኛውም እቃ አለ ቲሙ ላይ ያለለ እቃ አለ፣ የቤት እቃ አለ፣ የፈለጋችሁት እቃ አለ። ጽፋችሁ ለምሳሌ ቀሚስ የምትፈልጉ ከሆነ ቀሚስ፣ አጭር ቀሚስ የምትፈልጉ ከሆነ አጭር ቀሚስ፣ አጠቃላይ እቃ ደግሞ ማየት የምትፈልጉ ከሆነ አጠቃላይ ጽሑፍ ስላለው እራሱ ይመራቸዋል። ከዛ በኋላ ግን በጥንቃቄ ልብስ ምረጡ፣ እጅግ በጥንቃቄ። እዚህ ላይ የምታዩት ልብሶች እንግዲህ እዚህ ጋር 2 ቀሚስ ታያላችሁ። ቀሚስ ለባሽ አይደለም፣ ግን እንዳጋጣሚ ሆኖ ብዙ ቀሚሶች ገዝቻለሁ። ሌላ ጊዜ ደግሞ ሌላ ቪዲዮ ሰራላችኋለሁ የቀሚስ ብቻ ማለት ነው። እነዚህ ቀሚሶች ከ500 በታች ናቸው ገዛዋቸው። እነዚህ እዚህ ላይ የምታያቸው ጃምብ ሱቶች፣ በተለይ ይሄ ጂንስ የሚመስለው ጃምብ ሱት ይሄ ብቻ ነው 1900 ብር ገዛሁት። አንድ ነጭ አለ፣ እሱን አጣውኝ ማለት ነው ፎቶውን እንትን ለማለት። እሱንም በተመሳሳይ ዋጋ ነው ገዛዋቸው። ይሄም በሙሉ የገዛሁት ዲስካውንት ሲወጣ ነው፣ ከ170% ሲሆን ነው። 35 ብር የነበረው ልብስ 7 ብር ሲገባ ነው በዚህ አገር በባህሬን ማለት ነው የገዛዋቸውና ገንዘባችሁን ሜዳ ላይ አትጣሉ። አንደኛ፣ ሁለተኛ
በተለይ እቃ ስትገዙ የምትፈልጉትን እቃ ወረቀት ላይ ጻፉ እና የምትፈልጉትን እቃ ብቻ ግዙ። በተለይ ደግሞ እዚህ ሀገር ላይ ገዝታችሁ ኢትዮጵያም ላይ ያለ ልብስ ከሆነ ወይም ደግሞ እቃ ከሆነ አትግዙ። እኔ የትኛው ልብስ ሲገዛ ለምሳሌ እነዚህ የምታዩት ልብሶች ብሩን ወደ ኢትዮጵያ መንዝሬ ነው ስንት ይሆናል ብዬ መንዝሬ እያንዳንዱን ነገር ካልኩሌት አድርጌ ነው ገዛዋቸው። ያለ ሀሳብ የገዛሁኝ መጀመሪያ ላይ የገዛሁት ልብስ ብቻ ነው። እንደዚህ አልመጣልኝም፣ ገዛሁኝ። በቃ ምንም ማድረግ አይቻልም። እኔ አንዴ ጥፋት ሰርቻለሁ። ሌሎቻችሁ ወደ ሀገር ለመግባት ካሰባችሁ ግን በተለይ ደግሞ በኮንትራት ቤት ያላችሁ ደሞዛችን እንደ ሌሎቹ አይደለም፣ ትንሽ ነው። ስለዚህ እቃ ስቀንስላችሁ ቀስ እያላችሁ የዛሬ ወር አንድ ልብስ የሚቀጥለው ወር እያረጋችሁ አጠራቅሙ። አረባዎች ደግሞ እዛችሁ ሲወጡ እነሱ ምንም አይመስላቸው። የራሳቸው ሲሆን ዞሮ 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 አማርጥ ነው የሚገዙት። የእናንተ ሲሆን ግን የውድ ቦታ ወስዳችሁና ያስቀምጣችኋል። እቃ ስትገዙ በተለይ ደግሞ ከኦንላይን ላይ የዚህ አገር የትኛውም ሀገር ስልክ ቁጥር ካላችሁ ኢሜል ካላችሁ እስከ ቤታችሁ ያመጣላችኋል። በተለይ ደግሞ የትኛውም ሺኤን ከሺኤን 3 እቃ የገዛው 3 እቃ አለ። 3ቱንም እቃ አልወደድኳቸውም፣ ለጎደኛ ያስተላልፋለሁ ማለት ነው። ቲሙ ግን ብዙ እቃዎች አሉ። የምትፈልጉት አይነት እቃ አለ። እባካችሁን በተለይ ደግሞ እንደኔ ደሞዛችሁ ትንሽ የሆነ ልጆች ካላችሁ እቃ ስትገዙ ገንዘባችሁ ሜዳ ላይ አትጣሉ። ተጠንቅቃችሁ መርጣችሁ አይታችሁ ተረጋግታችሁ ግዙ። እዚህ ላይ የምታችሁ ልብሶች በሙሉ በጣም በርካሽ የገዛዋችሁ ከቲሙ ነው። ቲሙ ላይ ገብታችሁ እቃውን ልብሱን እንኳን ባትገዙ ዳውንሎድ አድርጋችሁ እንትኑን አፑን ምረጥ፣ የምትፈልጉትን ቀስት እዩ። ለምሳሌ 10 ብር ከሆነ እንግዲህ የዚህ ሀገር ነው የባህርን ነው የሌላም ሀገር ከሆነ ብሩን ወደ ኢትዮጵያ ቀይሮት በዚህ ብር ኢትዮጵያ ላይ የምታገኙት ልብስ ከሆነ አትግዙ፣ አገራችሁ ላይ ግዙ። ደግሞ ልብስ ስትገዙ በአረብ ሀገር የእነሱን ቀሚስ አትግዙ። በቃ ኢትዮጵያ ላይ ገብታችሁ የምትለብሱ ልብስ መሆን አለበት። በተለይ ደግሞ እኔ እስካሁን ጫማ ነው ያልገዛሁኝ። የሚያማምር ጫማ ከቲሙ ላይ ከ1000 ብር በታች ስኒከሮች አሉ። ገብታችሁ ማየት ትችላላችሁ። እንግዲህ የዛሬ ቪዲዮ ይህን ይመስላል። ሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ፣ በሌላ ልብሶች እስከምንገናኝ ደህና ሁኑልኝ። ቻናል ሚዲያ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አበረታቱኝ። መልካም የኢድ በዓል